ዓለም ጦርነት ታሪክ ውስጥ ጠላቶች እንኳን የሚያከብሩት አንድ የጦር መሪ ነበር፣ ፊልድ ማርሻል ኤርዊን ሮሜል የበረሃው ቀበሮ። በሁለተኛው ዓለም ጦርነት ከነበሩት የሁለት ወገን ተዋናዮች መካከል በጠላቶቹ ሳይቀር ስለ ጀግንነቱ የተመሰከረለት፣ ከአንደኛውና ከሁለተኛው ዓለም ጦርነቶች ባሻገር በሌሎች በተለያዩ አውደ ውጊያዎች ስለነበረው ተሳትፎ፣ ስለ ድሉና ሽፈቱ እንዲሁም ስለ ግል ሕይወቱና አመለካከቱ በመጨረሻም ስለ አሟሟቱ እንዳስሳለን። ጤና ይስጥልኝ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ በማስታወስ እንቀጥላለን። መልካም ቆይታ። የበረሃው ቀበሮ በዴዘርት ፎክስ ተብሎ የተጠራው ፊልድ ማርሻል ኤርዊን ሮሜል ማን ነው? እሱ በፍጥነት በብልህነትና በአስደናቂ ጦር ስልት የታወቀ ሰው ነበር። ነገር ግን ሮሜል ማን ነበር? ጀግና ወይስ ለናዚ ጀርመን የሰራ አደገኛ የጦር አዛዥ የሚለውን እንመልከት። ከልጅነት እስከ ወጣትነት ያለው ሕይወቱን ስንመለከት ሙሉ ስሙ ኤርዊን ዮሐንስ ኡገን ሮሜል ይባላል። እንደ አውሮፓ አቆጣጠር ህዳር 15 1891 በጀርመኗ ሃይደንሃይም ከተማ ተወለደ። በልጅነቱ ጸጥተኛ፣ አስተዋይና ቴክኖሎጂን የሚወድ ልጅ ነበር። አባቱ ኤርዊን ሮሜል ሲሆኑ የሂሳብ መምህርና የሁለተኛ ደረጃ ትምህርት ቤት ዳይሬክተር ነበሩ። እናቱ ሄሌና ቮንስ ሲባሉ የአካባቢው መንግስት ባለስልጣን ሴት ልጅ ነበሩ። እሱ ከአራት ልጆች ሁለተኛ ሲሆን አንድ ታላቅ እህትና ሁለት ታናናሽ ወንድሞች ነበሩት። ስለ ልጅነቱ ሲናገር የመጀመሪያ ዓመቶቼ በደስታ አልፈዋል ብሏል። የትምህርት ደረጃውን ፍላጎቶቹን ስናይ ከ14 ዓመቱ ጀምሮ ሮሜል ለቴክኒክና ሙያ ከፍተኛ ፍላጎት ነበረው። ከጓደኛው ጋር በመሆን ሙሉ መጠን ያለው መለስተኛ ተንሸራታች አውሮፕላን ሰርቶ አጭር ርቀት በረረ። የኤሮናውቲካል መሐንዲስ ለመሆን ያሰበ ቢሆንም በአባቱ ግፊት ወታደራዊ ሙያን መረጠ። ወታደራዊ ትምህርት ቤትም በ1910 በ18 ዓመቱ የ124ኛው የዊርትንበርግ እግረኛ ክፍለ ጦር ኦፊሰር ካዴት ሆኖ ተቀላቀለ። ከጥቂት ጊዜ በኋላ ወደ ዳንዚግ ኦፊሰር ካዴት ትምህርት ቤት ተላከ። እንደ አውሮፓ አቆጣጠር ህዳር 11 1911 ተመረቀ። እናም በጥር 1912 ሌቴናንት ሆኖ ተሾመ። የፊልድ ማርሻል ሮሜልን የትዳርና የቤተሰብ ሁኔታ ስንመለከት በካዴት ትምህርት ቤት በነበረበት ወቅት ከ1911 ጀምሮ የወደፊት ሚኒስትር የሆነችውን ሉሲያ ማሪያ ሞሪን ወይም ሉሲያ ሮሜል ትባል የነበረችውን አገኘ። በኖቬምበር 27 1916 ተጋቡ። የልጆቹ ሁኔታ በአብዛኛዎቹ ዘንድ አንድ ልጅ ነበራቸው። እሱም ማንፍሬድ ሮሜል እንደሚባልና በኋላ ማንፍሬድ በጀርመን ፖለቲከኛ ሆኖ እንዳገለገለ ይገለጻል። ማንፍሬድ ሮሜል ዲሴምበር 24 1928 ተወለደ። በኋላ የስቱትጋርት ከንቲባ ሆነ። ገርትሩድ ስትርመር 1913 ተወለደች። አንዳንድ የታሪክ ምሁራን እንደሚሉት ሮሜል በ1913 ከወልደርጋስትመር ጋር ያገኛት ልጅ ነበረች ይባላል። ሮሜል በጦር ሜዳ ላይ እያለ በየቀኑ ለሚስቱ ደብዳቤ ይጽፍ ነበር። በትዳሩ በጣም ደስተኛና አፍቃሪ ነበር። በትዳር ውስጥ ሴት ልጁ ገርትሩድ አንድ ሻርፕ ስለጣለችለት በሰሜን አፍሪካ በረሃ ሙቀት ውስጥ እንኳን ያለማቋረጥ ይለብሰው ነበር። ያንን የማስታወሻ ሻርፕ ማለት ነው። እና በአብዛኞቹ ታሪክ ጸሐፊዎች ይህንን ሻርፕ በየትኛውም ጦርነት ውስጥ አንገቱ ላይ አይለየው ነበር ተብሎ ይነገራል። ሮሜል የአካዳሚክ የወታደር ቤት ሕይወቱን ስንመለከት ከተራ ወታደርነት እስከ ፊልድ ማርሻልነት ያለው ብዙ የሚከተለው ነው። የአንደኛው ዓለም ጦርነት ጀግንነቱ ይወሳል። በአንደኛው ዓለም ጦርነት በ1914 እስከ 1918 ባለው ጊዜ ሮሜል በፈረንሳይ፣ በሮሜኒያ እና በጣሊያን ግንባሮች ተዋጋ። 3 ጊዜ ቆስሏል እና የአይረን ክሮስ ፌረስት እና የሴኮንድ ክላስ ሜዳሊያዎችን አግኝቷል። እነዚህ ሜዳሊያዎች በጀርመን በሂትለር ዘመን ለአንድ መለስተኛ መኮንን የሚሸለሙ ሽልማቶች ናቸው። ሮሜል ግን በጣም ታዋቂ የሆነው በጣሊያን ግንባር ነበር። በጥቂት ወታደሮች ብዙ ጠላት ኃይል ማሸነፉ የጦር አዛዦችን አስደነቀ። ከዚያ በኋላ የጀርመን ኮከብ አዛዥ ሆኖ ተቆጠረ።
በተለይ ልዩ የሚባልለት ግን በ1917 በጣሊያን ግንባር የማታጆር ተራራ ላይ ባደረገው ዘመቻ ነው። ሮሜል ከ150 ወታደሮቹ ጋር 9,000 የጣሊያን ወታደሮችና 81 መድፎችን ማረከ። ለዚህ ጀግንነቱ ጀርመን ከፍተኛ ሜዳሊያ የሆኑ ፕሮላማሬት ብሎ ማክስ የሚባለው የጀርመን ሽልማት ተሸልሟል። በሁለተኛው ዓለም ጦርነት የነበረው ተሳትፎ የሚከተለው ነው። እዚህ ዘመቻው የሆነው ውጤት ፖላንድ ላይ በ1939 የሂትለር ጥበቃ ክፍል አዛዥ ሆኖ አገልግሏል። ፈረንሳይ ላይ በ1940 ዘመኖቹ ሙሉ እንደ ግሪጎሪያን አቆጣጠር ነው የ7ኛው ፖንዘር ክፍል አዛዥ በመሆን መንፈሰ ጭራት ውስጥ ዲቪዥን የሚል ቅጽል ስም አገኘ። በፍጥነት ማሰማራት 200 ማይል በአንድ ቀን በመጓዝ ሪካርድ አስመዝግቧል። ሰሜን አፍሪካ ላይ በ1941 እስከ 1943 የአፍሪካ ኮርፕስ አዛዥ ሆኖ የተለያዩ ድሎችን በማስመዝገብ የበረሃው ቀበሮ የሚለው ስያሜ በወቅቱ አገኘ። እንደ አውሮፓ አቆጣጠር ሰኔ 1942 ቶብሩክን ያዘ እና ወደ ፊልድ ማርሻልነት ከፍ አለ። በዚህ ነገር ግን በኢል አላማን ኦክቶበርና ከኦክቶበር እስከ ኖቬምበር 1942 በብሪቲሽ ጄኔራል ሞንትጎመሪ ፊልድ ማርሻል ሆኗል። በሱ ተሸነፈ። በኖቬምበር ላይ በ1944 የአትላንቲክ ግድግዳን በመከላከል ላይ እያለ ጁን 6 ቀን የሜጀር ቢ የጦር አዛዥ ሆኖ ተመደበ። ድሎችና ሽንፈቶቹን ስንመለከት ዋና ዋና ድሎቹ ቶብሩክን መያዝ 1942፣ በዚህ ምክንያት ወደ ፊልድ ማርሻልነት ከፍ ያለው የካሴን ማለፊያ ጦርነት 1943፣ በአሜሪካ ጦር ላይ ድል በመቀዳጀት በፈረንሳይ ዘመቻውን የ7ኛ ፖንዘር ክፍል ድሎችን በማስመዝገብ ይታወስለታል። ዋና ዋና ሽንፈቶቹና ከሂትለር ጋር አጋጩት የሚባለው ይህን ዓለም የሁለተኛ ጦርነት ኦክቶበር እስከ ኖቬምበር 1942 ወሳኝ የሆነ ጦርነት ሽንፈት ቀምሷል። ወደ ቱኒዚያ ማፈግፈግ ጀመረ። የሎጂስቲክስ ችግሮች በሰሜን አፍሪካ ያቀረቡት መስመሮችን በጣም ረጅም ነበሩ። በብሪቲሽ አየር ኃይልን በአጅቡ ይጠቃ ነበር። በዚህ ምክንያት በዛ ጦርነት ሽንፈት እንደቀመሰ ይነገራል። በሌላ በኩል ስለ ሮሜል ስናወራ ከሂትለር ጋር የነበረው ግንኙነት ስናይ ሮሜል ከሂትለር ጋር የነበረው ግንኙነት ውስብስብ ነበር ይላሉ አብዛኞቹ የታሪክ ጸሐፊያን። ሂትለር ከሚወዳቸው ጀነራሎች አንዱ ነበረ ቢሆንምና ናዚ ፕሮፓጋንዳ መስሎ ሰፊ ይጠቀምበት የነበረ ቢሆንም እሱ ግን ከዛ የላቀ ያኔ መካከለኛ የሚባል አመለካከት እንደነበረው ይነገራል። ይህ ባህሪያቱ የናዚ ፓርቲ አባል አልነበረም። ከሂትለር ጋር ለመግባባትና ለመነጋገር አይፈራም ነበር። በኋላ ላይ ጦርነቱ እንደተሸነፈ በግልጽ ነገረው ለሂትለር። በጁላይ 1944 የሂትለርን ሕይወት ለማጥፋት በተደረገው ሴራ ሚና ነበረው በሚል ከታች እንደሚብራራ ሆኖ ሮሜል ከሂትለር ጋር በቅርብ በመስራት ምክንያት አንዳንድ ታሪክ ምሁራኖች ይተቹታል። በተለይም የሂትለር ጥበቃ ክፍል አዛዥ ሆኖ ሲያገለግል የናዚ አምባገነን ቀጥተኛ ተባባሪ ነበር ይሉታል። አሁን አቶ ሰሞኑሳ 1944 የሞተው የጁላይ 20 ሴራ ወይም ደግሞ ሮሜል ሂትለርን ለመግደል ያሰበውን ሴራ እንደሚያውቅ ተነጋግሮበታል በሚል ነበረ። ነገር ግን እሱ ራሱ ሂትለር የሚገደል አይደለም ይፈልግ የነበረው የመኮንን በቁጥጥር ስር እንዲሆንና በፍቃዱ በፍርዱ ቀርቦ እንዲቀጣ ነበር። ነገር ግን ሴራው ሲወድቅ ከሴራዎቹ ተባባሪዎች ጋር አብሮ መገናኘቱ ተገለጸ። በዚህም ምክንያት በጁላይ 17 1944 በኖርማንዲ ላይ ያለ መኪናው በብሪቲሽ አውሮፕላን ተመቶ ከባድ ጉዳት ደረሰበት። ጭንቅላቱን ቆሰለ። በጥቅምት 14 1944 ሂትለር ሁለተኛ ጀነራሎችን ወደ ቤቱ ላከ። አማራጭም ሰጠው። በአንድ ሀገር ሁለት ታዋቂ ሰዎች ሁለት ፕሬዝዳንት ሊኖር አይገባም አለ ሂትለር። በወቅቱ ሮሜል በጣም በሕዝቡ ዘንድ እጅግ ተወዳጅ እንደነበረ ልብ ይሏል። እናም ራሱን በመርዝጋት ከገደለ ቤተሰቡን እንደማይበቀሉና የክብር ስነ ስርዓት እንደሚደረግለት ቃል ተገባለት። በይፋ ችሎት ቀርቦ ቢከሰስና ወደ ማጎሪያ ካምፕ ቢሄድ ሞት እንደሚፈረድበት፣ ቤተሰቦቹም ወደ ማጎሪያ ካምፕ እንደሚላኩ አስጠነቀቀው። ሮሜል ለቤተሰቡ ሲል የመጀመሪያውን አማራጭ ወሰደ። ከሚስቱና ከልጁ ጋር ተሰናብቶ የሳናይድ ፊልም ወጣ። በዚህም ሕይወቱ አለፈች። ናዚ መንግስት በይፋ ሞቱን ከጦርነት ቆስሎ በሞቱን አወጁ እና የጀግና የቀብር ስነ ስርዓት አደረገለት። በመጨረሻም የሮሜል ባህሪና ውስ
የሰብአዊ ገጽታዎቹ የጦር እስረኞችን በጦር ሜዳ ይይዝ ነበረ። አንድም የጦር ምርኮኛ አልገደለም። የአይሁድ ወታደሮች እንዲገደሉ ከሂትለር የተሰጠውን ትእዛዝ ችላ በማለቱ በአብዛኞቹ ዘንድ ሲወደስ፣ በሂትለር በኩል ግን ጠርስ አስነከሰው። በሰሜን አፍሪካ ጦርነቱ ክራውን ኦንስ ሄልስ ጥላቻንና ጦርነት ብሎ ጠራው። የብሪቲሽ ሜጀር ጂኦፍሪ ኪስ በወረራ ሲገደል ሙሉ የወታደርነት ክብር እንዲሰጠውና እንዲከበር ያዘዘው ሮሜል ነበር። ከዚህ በታች ያሉት ደግሞ መከራከሪ ገጽታዎቹ ስንመለከት ከሂትለር ጋር በመቀራረቡ ይተቻል። ናዚ ፕሮፓጋንዳ ሰፊው በመጠቀምና እሱን ለመከልከል ችላ በማለቱም ይወቀሳል። በሰሜን አፍሪካ አይሁዶች ስለሚገደሉበት እቅድ ማወቅ እንደሆነ ግልጽ አይደለም። በእርግጥ እሱ እንዳልገደለ ይታመናል። ሮሜል በሁለቱም ወገን ዘንድ ተከባሪ ነው፣ በጠላቶቹ ለወዳጆቹ። በተለይ በወቅቱ የብሪታንያ ጠቅላይ ሚኒስትር የነበሩት ዊንስተን ቸርችል ስለሱ ደፋርና ጎበዝ ተቀናቃኝ ታላቅ ጀነራል ብሎ ገልጾታል። 1951 የተለቀቀው ዴዘርት ፎክስ ዴዘርት ስቶሪ ኦፍ ሮሜል ፊልም ውስብስብ ቅርጹን በመጠናከር ይዟል። እንድታዩትን ጋብዛለን። ሮሜልና ሂትለር የነበራቸው ግንኙነት በ1930ዎቹ አዶልፍ ሂትለር ወደ ስልጣን ሲመጣ ሮሜል በዚያን ጊዜ የሂትለርን ትኩረት ሳበ። ሂትለር የሮሜል ፍጥነት፣ ድፍረትና ውጤታማነትን ይወደውና ያደንቀው ነበር። ሮሜልም በመጀመሪያ ሂትለርን እንደ ጀርመን አዳኝ አድርጎ ነበር የቆጠረው። ጠቅለል ባለ መልኩ ስለ ሮሜል አጠቃላይ ሁኔታ ስንመለከት በመካከለኛው ዘመን ማለትም ከሁለተኛው ዓለም ጦርነት መጀመር ቀደም ብሎም ሆነ ከዛ በኋላ የጦር ኃይሉን ከተቀላቀለበት ጊዜ ጀምሮ በተለይም ደግሞ በ1937 ላይ ኢንፋንትሪ አታክስ የተባለ የጦር መጽሐፍ ጻፈ። ይህ መጽሐፍ በጦር ዓለም ወይም በአካዳሚክ ውስጥ በታዋቂነት ይጠቀሳል። አዶልፍ ሂትለር እንኳን መጽሐፉን ወዶት ድንቅ ነው ብሎለታል። መጀመሪያ ላይ ሮሜልና ሂትለር ጥሩ ግንኙነት ነበራቸው። ሂትለር በሮሜል ብልህነትና የጦር ችሎታ በጣም ይደነቅ ነበር። ሮሜልም እሱን እንደ አዳኝ ይመለከተው እንደነበረ ከላይ ገልጫለሁ። ግን በኋላ በተለይ በጦርነቱ መጨረሻ ላይ ከሂትለር የሚሰጡ ላለመቀበል የማይታሰቡ ትዕዛዞች በመጣሱ ምክንያት መቃቃር ጀመሩ። በተለይ ወርልድ ዋር 2 ሲጀምር ሮሜል በፈረንሳይ ታላቅ ድልን አሳየ። ጎስት ዲቪዥን የሚመራው 7ኛው የታንክ ክፍል በፍጥነት ስለሚንቀሳቀስ በወቅቱ አጥቅቶ ስለሚጠፋ ጎስት ዲቪዥን ተባለ። የበረሃው ቀበሮ በሰሜን አፍሪካ በተለይ በ1941 በቱኒዚያ በተላከበት ወቅት እዚያ የአፍሪካ ኮርፕስ አዛዥ ነው። በሊቢያና በግብጽ በፈጣንና በድንገተኛ ጥቃት የእንግሊዝን ኃይሎች አስጨንቋል። ከዚህ የተነሳም ዴዘርት ፎክስ የሚለውን ቅጽል ስም አገኘ። ከታላላቅ ሚኖቹ መካከል ቶብሩክን መያዝ፣ ፈጣን የታንክ ጥቃቶችን ማድረስ፣ የእንግሊዝ ጦር መከላከያን በመስበር በጣም ይወደሳል። ከዚህም በላይ በ1942 በሰከንድ ባትል ኦፍ አላሚን በርናርድ ሞንትጎመሪ በተመራው የብሪታንያ ጦር ላይ ድልን ማግኘት አልቻለም። ይህም የሮሜል ታላቁ ሽንፈት ተባለ። ፊልድ ማርሻል መሆኑ በ1942 ሮሜልን ወደ ፊልድ ማርሻልነት ከፍ ያደረገው። ይህም በጀርመን ጦር ውስጥ ከፍተኛ ወታደራዊ ደረጃ ነበር። በአውሮፓ በ1944 በፈረንሳይና በናዚ መካከል በተደረገው ጦርነት እሱ በመራው ኖርማንዲ ላንዲንግ እስከመጣ በኋላ ጀርመን ጦር እየተሸነፈ መሆኑን ተረዳ። ጦርነቱ ፍትሃዊ እንዳልሆነ በመረዳቱ ከሂትለር ጋር በነበረው ግንኙነት ጦርነቱ እንደሚሸነፉና ማቆም እንዳለባቸው ይናገር ነበር። በዚህም ከሂትለር ጋር በእጅጉ ነበር የተቃቃረው። ሮሜል ማን ነበር ስለሚለው የግል ሕይወቱ ወይም ደግሞ የጦር ሜዳ ውሎውን ስናይ በብዙ ሰዎች የሚከበርና የሚወደድ ብልህ የጦር አዛዥ፣ ፈጣን፣ የጦር ስልት አዋቂ፣
ወታደሮቹን የሚያከብር በወታደሮቹ የሚከበር ከሌሎች የናዚ መሪዎች በተለየ የሚወደድ ነበር ብለው ይናገራሉ። ግን እርሱ የናዚ ጀርመን ወታደራዊ መሪ አንዱ ስለነበር አብሮ ከወንጀለኞቹ ጋር መወገዙም ሆነ መወቀሱ አልቀረም። ስለዚህ በዚያ ስርዓት ጦርነቶች ውስጥ ያለው ሚና እስካሁን ድረስ ያከራክራል። የሮሜል ታሪክ ለምን ታዋቂ ሆነ ስንል ምክንያቶቹ በጣም ፈጣንና የጦር ስልት ታዋቂ መሆኑ፣ በበረሃ ጦርነት የነበረው ብቃት፣ ከተራ መኮንን እስከ ፊልድ ማርሻል በፍጥነት መድረሱ፣ ከሂትለር ጋር የነበረው ውስብስብ ግንኙነት የመሳሰሉት ይሆናል። በእርግጥ ሁሉም የሚስማሙበት የሞቱ አሳዛኝነት ነው። እስከዛሬ ድረስ በዓለም ታሪክ ውስጥ ከታወቁ የጦር አዛዦች አንዱ ተብሎ ይነገራል። ይህ ለማንም አከራካሪ አይደለም። ከምንምና ከማንም በላይ እሱን የሚገልጹት የመጨረሻዎቹ የታሪክ ዋንጎዎች የሚከተሉት ናቸው። እንደ አውሮፓ አቆጣጠር በ1942 በግብጽ አልአላሚን የተባለ ቦታ ላይ ታላቅ ጦርነት ተካሄደ። ከጦርነቱ በፊት ሮሜል ከእንግሊዙ ጄኔራል በርናርድ ሞንትጎመሪ ጋር እንደሚጋጠም ሲያውቅ በወቅቱ በነበረው የነዳጅና የጦር መሳሪያ አቅርቦት የምግብ እጥረት ስለነበረ እንደሚሸነፉ አስቀድሞ ለአዶልፍ ሂትለር ተናግሮ ነበረ። በመጨረሻም ተሸነፈ። ይህ የሮሜል ታላቅ ውድቀት እንደነበር ቢገለጽም ሮሜል ግን በሂትለር እምቢተኝነት ይህ እንደደረሰ ያውቅ ነበር። እናም ሮሜል ሂትለርን መጠራጠር ጀመረ። ሮሜል ቀስ በቀስ ሂትለርን መጠራጠር ብቻ አይደለም እውነታውን አይቀበልም ሲል ወቀሰው። ጦርነቱን እንደሚሸነፉ ቀድሞ ያውቁ ነበር። ከዛ በኋላ ከሂትለር ጋር ግንኙነታቸው ቀዘቀዘ። የአላይድ ኃይሎች ኖርማንዲ ላይ ወርደው ዲዲ ተብሎ የሚታወቀው ጦርነት የጀርመን መከላከያ እየመራ የነበረው ሮሜል ቢሸነፍም ነገር ግን የአላይድ ኃይሎች በጣም ጠንካራ ነበሩ። ሮሜል ጦርነቱን አቁሞ በዲፕሎማሲያዊ መንገድ ለማስቆም ሂትለርን ለማሳመን ሞከረ። ነገር ግን ሂትለር አልሰማውም። በመጨረሻም በ1944 ሂትለርን ለመግደል በተደረገው ሙከራ አንዳንድ የጀርመን አዛዦች ነበሩበት ይባላል። ሮሜል በቀጥታ ተሳትፎ ነበረው ወይስ አልነበረው የሚለው እስከዛሬ ድረስ ክርክር ነው። ነገር ግን ሂትለር በሱ ላይ ጥርጣሬ ስለነበረው ተወዳጅነቱን የማይፈልገው ነበርና በኦክቶበር 14 1944 በተላኩት ሁለት የናዚ አዛዦች ወደ ቤቱ መጥተው ምርጫ ሰጡት። ተፈርዶበት መሞት፣ በውርደት መሞት ወይም ደግሞ መርዝ ጋዝ ወስዶ ለቤተሰቡ ክብር መሞት የሚለውን። በመጨረሻም ሮሜል በመርዝ ጋዝ መሞቱን መረጠ። በዚህም ሮሜል ቤተሰቡን ለማዳን መርዝ በመውሰዱ ሞተ። ሕይወቱም በ53 ዓመቱ አለፈች። ሮሜል በታሪክ ዛሬ በዓለም ታሪክ ውስጥ አስደናቂ ቦታ አለው። አንዳንዶች እሱን እንደ ታላቅ የጦር ጀግና ይሉታል፣ ሌሎች ደግሞ ለናዚ ጀርመን ሰርቷል ብለው ይተቹታል። ነገር ግን የጦር ስልት አዋቂነቱ እስከዛሬ ድረስ በወታደራዊ ትምህርት ቤቶች ውስጥ ይጠናል። መደምደሚያ ሮሜል በአንዳንድ አዛዦች ዘንድ ጀግና፣ በሌሎች ዘንድ ደግሞ አደገኛና ወንጀለኛ መሪ ተደርጎ ይቆጠራል። ነገር ግን በሁሉም ዘንድ የማይረሳ ስም ያለው የበረሃው ቀበሮ የተባለው ይህ ሰው የጦርነትን ታሪክ ለዘላለም የቀየረ ሰው ነው። በመጨረሻም የሂትለር በጣም አስፈሪ ጄኔራል የሚል ስም አግኝቶ ነበር። ጀግና ወይስ አደገኛ ወንጀለኛ ለሚለው ታሪክ ትክክለኛነቱን ጠብቆ ለማቆየትና የታሪክ ጸሐፍትና ተመራማሪዎችን ለማሳተፍ በሶስት ዋና ክፍሎች ማየት ይቻላል። ለዛሬ ግን አፈታሪክም ይባል ልብወለድ የሚመስለው ከ1891 እስከ 1940 የነበረው ህይወቱ በለወጠው አንደኛው ዓለም ጦርነት ላይ ያደረገውን ጀምሮ እስከ ሁለተኛው ዓለም ጦርነት የነበረውን ተጋድሎ የዘከርንበት ይህ ዶክመንተሪ በዚሁ ያበቃል። መልካም ቆይታ። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች የዛሬውን በዚያ ያበተናል። እንግዲህ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር ማድረጋችሁን እንዳትረሱ እያለን በዚሁ እንሰናበታለን። በቀጣይ ፕሮግራም እስከምንገናኝ መልካም ቆይታ፣ መልካም ጊዜ።